ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁልኝ? እንደምን ከረማችሁ? እንዴት አደራችሁ? እንደምን ዋላችሁ? ሰላም ቆያችሁልኝ ብዬ እንግዲህ ዛሬም በአዲስ ቪዲዮ ወደ እናንተ ተመልሼ መጥቼላችኋለሁ። እንግዲህ ፋሚሊዎች የትናንትናው ቪዲዮ ላይ ቅሬታ የነበራችሁ ሀሳብ አስተያየታችሁን በኮመንት ስትሰጡኝ የነበራችሁ በጣም ብዙ ሰዎች ያላችሁ ለሀሳብ አስተያየታችሁ በጣም አድርጌ አመሰግናችኋለሁ። እኔ በተረዳሁት መንገድ ያልተረዳችሁና እኔ አሉታዊ መንገድ ይዤ ወይም ደግሞ እኔ ብሩኬና ሀሚ መሀል ያለውን ጋፕ ለማስፋት እነሱን ለማጣላት እንደዚህ አይነት ነገር እያረኩ ያላችሁ የመሰላችሁ በጣም ብዙዎች አላችሁና እኔ እንደዛ አስቤ እንዳልሆነ በዛም ቪዲዮ ደጋግሜ ነግራችኋለሁ። ዛሬም ደግሜ ነግራችኋለሁ። እኔ ሁለቱ አንድ ላይ እንዲሆኑ አብሮነታቸው እንዲቀጥል ፍቅራቸው እንደመጀመሪያው እንዲሆን ከሚፈልጉ ሰዎች መካከል አንዱ ነኝ። ግን የአንድ ሰው ልፋት ብቻውን ምንም ነገር አያደርግም ብዬ የማስብ ሰው ነኝ ብዬ ነው እንጂ የተናገርኩት ሁለቱም ስላላቸው ሰላማዊ ሁኔታ ወይም ፍቅር ሲጀመር ፍቅርን የሚጠላው ሴጣን ብቻ ነው እና እየሰጣችሁ የነበረው ሀሳብ አስተያየት ወይም ደግሞ የጻፋችሁ የነበሩት ኮመንቶች አብዛኞቹ እኔ የነሱ ጠላት እንደሆንኩኝና የነሱን ግንኙነት የነሱን ሰላማዊና የነሱን የፍቅር ግንኙነት ወይም ያላቸውን ሰላም የማልፈልግ አይነት ሰው አድርጋችሁ ነበር እየወሰዳችሁ የነበራችሁትና እሱ ስህተት ነው ብዬ ለመናገር ነው። እኔ ሁለቱንም ከልብ አድርጌ ነው የምወዳቸው፣ ከልብ አድርጌ ነው ማደንቃቸው። ግን አሁንም ግን አፍራሽ ነው እንዳትሉኝ እንጂ ብሩኬ ብቻውን ስለለፋ ወይም ደግሞ ሀይሚ ብቻዋን ስለለፋች የሚቀጥል የፍቅር ግንኙነት የለም። የትኛውም ሪሌሽንሺፕ ውስጥ የሁለቱም ግንኙነት ከሁለቱም በኩል 50% መተጋገዝ ያለበት ወይም ደግሞ አንዱ ሲበርድ አንዱ ሞቅ እያለ አንዱ በረድ አንዱ ሞቅ ቀዝቀዝ እያለ እንደዛ አንዱ ሲገር አንዱ እየተረጋገፉ እንጂ አንድ ሰው ብቻውን ጥሮ የትም አያደርስም። በቃ ብሩኬ ዛሬ ታግሎ ዛሬ አግቶ ቢያስቀምጣት ዛሬ ከመሄድ ሊያገታት ይችላል። ዛሬ ከበረራዋ ሊመለሳት ይችላል። ነገ ከነገ ወዲያ ሀይሚ ካሰበችበት በምንም መልኩ ሊያስቀራት እንደማይችል በግልጽ አድርጌን የነገርኳችሁ። በሁለተኛ ደረጃ እዩ ወልዳ እንግዲህ ትናንትና ሆስፒታል ሄጄ ለማየት ሞክሬ ነበረ። አይቻታለሁ። እንግዲህ ያው በጣም ደስ ብሎኛል። እዩ በዚህ አጋጣሚ እንኳን ደስ አለሽ፣ እንኳን በሰላም ማርያም ማረችሽ፣ በሰላም ተገላግለሽ እንኳን ልጅሽን ታቀፍሽ ብዬ በዚህ አጋጣሚ ለሷ መልካም ምኞቴን መግለጽ እወዳለሁ። እንደ አጋጣሚ ሆኖ ትናንትና በጓደኛዬ በኩል ትንሽ ስለምንግባባ እዩ ጋር ሄጄ ለመጠየቅ አጋጣሚ አግኝቼ ነበረ። በዛች አጋጣሚ ደግሞ አብዛኞቻችሁ ጥያቄ ሊሆን የሚችለው የልጁ አባት ማንነት አብዛኞቻችሁ ጓጉታችሁ እየጠበቃችሁና አሁን ሌላ ድራማ ይነሳል ብላችሁ እያሰባችሁ ያላችሁ ሰዎች ነበራችሁና የዚህ ልጅ ዲኤንኤ ግዴታ መመርመር አለበት። ኦኬ ባለፈው የነበሩት ቫይቦች ልጁ ከተወለደ በኋላ ዲኤንኤ ከተመረመረ በኋላ ነው ነገሮች ግልጽ ሊሆኑ የሚችሉት ወይም ደግሞ አለ አይደለ እናንተ ማመኔታ ልታገኙ የምትችሉት ሀይሚም ውስጤ ሊቀበል የሚችለው የዛኔ ዲኤንኤ ተመርምሮ ካረጋገጥኩ ብቻ ነው የሚል ነገር ነበርና እኔ ከብሩኬ በኩል ያው ብሩኬ አሻራ ያለበት ወይም ደግሞ የብሩኬን ጸጉር ፈልጎ ማምጣት የሚያገዘኝ ሰው ተፍተፍ እያልኩ ነው። እንደዚህ አይነት ነገር ካገኘው በዚህ በኩል ትናንትና እዩም ሆነ እሷ ጋር የነበሩ ሰዎች ሲያዩኝ ከጻኑ ትንሽ የጸጉር ነገር አምጥቻለሁ። ይሄ ዲኤንኤ ምርመራ ግዴታ መመርመር ደግሞ የሚኖርበት አባት ነው ብሎ የሚጠረጠረው ሰው የሆነ ነገር ያስፈልጋል። ወይ አሻራ የነካው ብርጭቆ ሊሆን ይችላል፣ የነካው ሌሎች ነገሮችም ሊሆን ይችላሉ፣ ወይም ደግሞ ልክ እንደ ሕፃኑ ጸጉሩ ሊሆን ይችላልና በዛ በኩል እሱን የሚያገዘኝ ሰው እንትን እያልኩኝ ነው። እሱን ልክ እንዳገኘው እዚህ ጋር የዩ ልጅ ጸጉር በትንሽ ነገር አምጥቻታለሁ። እሷን በጥንቃቄ አስቀምጫታለሁ። ከዛ በኋላ ያለውን ነገር ብሩኬ የልጅ አባት ይሁን አይሁን የሚለው ነገር በደንብ ተደርጎ ይረጋገጣል። ተልኮ ውጤቱ ከመጣ በኋላ ማለት ነው። እንግዲህ ይሄ የአብዛኞቻችሁ ስጋት ወይም ደግሞ የአብዛኞቻችሁ ፍርሃት ነው። ሀይሚ ምንም ይሁን ምንም አሁንም ጽናቱን ብርታቱን ሰጥቷት አብራው እንድትቀጥል እንደዛውም ደግሞ ብዙ ኮመንቶችን እያየሁ ነበር። በጣም ደግሞ ያስደነቀኝና ያስገረመኝን ኮመንት ልንገራችሁ። በሁለት የዩ ፎቶ ላይ ነው ኮመንት ያነበብኩትና ከጭቅጭቅና ከንዝንዝ ተገላግለህ እየወለደች እና የልጅ አባት ያደረገችህን ባለቤትህን ከልጅህ ጋር በሰላም መኖርና ማሳደግ አለብህ ብዬ አስባለሁ። ብሩኬ ከዚህ ጭቅጭቅ ውጣ ምናምን የሚል ኮመንት ምናምን ማለት ነውና ነገሩ እውነት ሆኖ እውነትም የእዩ ልጅ የብሩኬ ከሆነና እንደዚህ አይነት እዩ የእዩ ልጅ የብሩኬ ከሆነ እንደዚህ የማያደርግበት ምክንያት የለም ብዬ ነው ማስበው። ምክንያቱም
ሃይሚ ያላሳየችው ወይም ደግሞ ሃይሚ ለነዚህ ነገር ለነዚህ አይነት ክብር አላበቃችሁ እውነቱን ለመናገር እና እዩ ጋር ያለውን ግንኙነት አጠናክሮ የወለደችውንም ልጅ በሰላምና በፍቅር ቆንጆዬ ልጅ አድርገው እግዚአብሔርን በመፍራት እንዲያሳድጉት የሁላችንም መልካም ምኞት ነው። ግን የብሩኬ ልጅ ከሆነ ነው ይሄ የሚሆነው። ስለዚህ ሁላችሁም እርግጠኛ እንድትሆኑ አሁን እንደነገርኳችሁ የእዩ ልጅ ጸጉር በትንሽ ነገር አምጥቻለሁ፣ በትንሽ ብልቃጥ አስቀምጫታለሁ። በብሩኬ በኩል ወይ በብሩኬን ጸጉር ወይም ደግሞ አሻራ ያለበትን ነገር ፈልገን ካገኘን በኋላ ነገሩ ወደ ምርመራ ይሄዳል ማለት ነው። ሁለቱንም አንድ ላይ አያይዘን አባትና ልጅ መሆናቸው እንዲረጋገጥ ዲኤንኤ እንዲመረመር ይላካል ማለት ነው። እንግዲህ አብዛኞቻችሁ ፍርሃትም ሊሆን ይችላል ደግሞ ፍላጎትም ያላችሁ አላችሁ የዩና የብሩኬ ግንኙነት እውነት እንዲሆንና ልጁ የብሩኬ እንዲሆን የምትፈልጉ አላችሁ። እንደዛውም ደግሞ የብሩኬና የሃይሚን ግንኙነት እንዳይበጠበጥና ያላቸው ግንኙነትና ፍቅር ሁላችሁም ስለሚያስደስታችሁ ስለምትወዷችሁ ይሄ ነገር ውሸት ሆኖ ነገሩ የሃይሚና የብሩክ ግንኙነት እንዳይቋረጥና ሁሌም ሰላማዊ ሆነው እንዲዘልቁ የምትፈልጉ ሰዎች አላችሁና እንደዚህ አይነት ክፍፍሎች ባይፈጠሩ ቆንጆ ነው። እኔም እየተናገርኩ ያለሁት ከዛ አንፃር ነው። ታዲዮስ ሳይድ ይዞ ነው እያወራ ያለው ብላችሁ አብዛኞቹ አሁን ትናንትና የተናገርኳቸው ነገሮች ላይ ኮሜንት ሀሳብ አስተያየታችሁን የሰጣችሁት የተነሳችሁበት አንግል አንድ ብቻ ስለሆነ ነው። እንደዚህ ፊት ለፊት እንደ ፈረስ ማየት የለብንም ብዬ ነው ማስበው። የሆነ የተለጎመ ፈረስ በቃ ፊት ለፊት ነው እንደዚህ ማየት አይችልም። እኛ ግን ማየት ያለብን በዚህም ኤቭሪቲንግ በሁሉም አንግል ነው። የትኛውም አይነት ሰው እንዳይጎዳ አድርገን ሁለቱን ወደ አንድ የምንመልስበትን አድቫንቴጅ ነው ማየት ያለብን። በቃ እውነት መናገር ስላለብኝ ነው እዚህ ጋር ለምንድን ነው እንደዚህ ያልኳቸው ያለው? ሃይሚ ፓስፖርት ጨርሳ ወረቀት አዘጋጃጅታ ነገ ከነገ ወዲያ ለሚፈጠረው ነገር ራሷን ስታዘጋጅ ተነስቼ እሄዳለሁ ካለች ብሩኬ በመኪና አግቶ አምጥቶ ቤት ካስቀመጣት ብሩኬ ግዴታ ሆኖበት ነው። ብሩኬ ስለሚወዳት ስለሚያፈቅራት ነው። ለሱ ማን ነው ብሩኬ ለሱ ያለውን ፍቅርና መስዋዕትነት የከፈለበት መንገድ እንጂ ሃይሚ ለሁለቱ ግንኙነት ያላትን ቦታ አያሳይም። በቃ ይሄንን አሁን መረዳት ያቃታችሁ ትናንትና ሃይሚ ብድግ ብላ መሄዷ ለሁለቱ ያላትን ቦታ ሳይሆን ለሁለቱ ያላትን የወረደ ቦታ ነው፣ የሆነ የቀዘቀዘ ነገር ነው የሚያሳየው። ብሩኬ ግን ስለሚወዳት ስለሚያፈቅራት ለፍቅር ለሁለታቸው ግንኙነት ከዚህ በፊት በጣም ብዙ መስዋዕትነት ስለከፈለ አሁንም መክፈል ስላለበት እቺ ልጅ አምጥቶ አስቀመጣት። ለምን? እሱ ለፍቅር መስዋዕትነት ስለሚከፈል፣ እሱ ቆራጥ ስለሆነ፣ እሱ ከልቡ ስለሚወዳት ስለሚያፈቅራት። እሷስ የለም ለመሄድ ተነስታለች፣ ወጣለች። አንደኛዋ ተነስታ ማለት ነው። ስለዚህ እኔ እየተፈጠረው ያለውም ነገር ይሁን እየሄዱ ያለበትን መንገድ ይሁን ትክክል ላይሆን ይችላል፣ ግን ሳይድ ይዘን መናገር የለብንም እያልኩኝ ያሉት ከሁለት ወገን ሆናችሁ ቼክ ለማየት ሞክሩ። ሁለቱ አንድ ላይ መሆን ስላለባቸው ብቻ፣ ሁለቱ ስለምትወዷቸው ብቻ፣ ሁለቱ ጋር የነበራችሁ ሪሌሽንሺፕና ግንኙነት ስለምትወዱ ስለምታፈቅ የሆነ ለነሱ ጥሩ ስሜት ስላላችሁ ብቻ እንደዚህ ልጆች ነገ ከነገ ወዲያ አይለያዩ ስለምትወዷቸው ስለምትፈልጉት ብቻ አንድ ሰው እየተጎዳ ይሄን ነገር የሚሸከምበት ምንም ምክንያት የለም ብዬ ነው ማስበው። ፋሚሊ በቃ እኔ ተረዱኝ እስቲ፣ ሁላችሁም ለመርዳት ሞክሩ ይሄን ሐሳብ። ብሩኬ ስለፈለገ ብቻ ይሄ ግንኙነት መቀጠል የለበትም ባይነኝ እኔ በቃ። ምክንያቱም አንድ ሰው እየፈለገ አይሆንም። አንድ ሰው ብቻውን እንደዚህ ተሸክሞ ነገሮችን የሚያስኬድበት ምክንያት የለም። እቺ ልጅ ዛሬ ብሩኬ ቢያስቀራት፣ ዛሬ ብሩኬ ነገሮችን ለማስተካከል ጥረት አድርጎ እዚሁ ቢያስቀራት፣ ነገ የሆነ ኮምፎርታብል ያለው ነገር ስታገኝ ላጥታል። የሰው ልጅ ቢመቸውም ባይመቸውም ከወደደ ካፈቀረ አፈቀረ፣ አብረን እንወድቀን አብረን እንነሳለን የሚባለው እንጂ የሆነ ሰው የሆነች ነገር ሚስቴክ ሲሰራ የሆነ ነገር ሲያበላሽ ተነስታ የምትሄድ ከሆነ አይሆንም። እኔ ብሩክ አላጠፋም እያልኳቸው አይደለም፣ ሁሌም የምናገረው ነገር ነው። ብሩክ አላጠፋም፣ ብሩክ አጥፍቶ ሊሆን ይችላል። ብሩክ ግን አልሄደባቸውም፣ መጡበት እንጂ በቃ ኤቭሪቲንግ ሁሌ የምናገረው ነገር ነው። ብሩክ አልሄደም፣ እነሱ መጡበት እንጂ በቃ እነሱ ናቸው የመጡበት አይደለ? ራሳቸው ኤቭሪቲንግ። የትኛውም ሴት እኮ የሆነ ግርማ ሞገስ ያለው ወንድ፣ ቆንጆ ወንድ ሲሆን፣ ገንዘብ ያለው ሰው ኤቭሪቲንግ ከሁሉ ነገር ያሟልቶ የሰጠው ወንድ ሲሆን የማትማረክበት ወደሱ የማትመጣበት የማትፈልግበት ምንም ምክንያት የለም። ፍቅሯን፣ ሀብቷን፣ የራሷን የሆነ ነገር ደግሞ በጥንቃቄ ማስከበርና መጠበቅ ያለባት ራሷ ነች። እሷ እንዲህ የሆነች እሷ ለእሷ ያላት ቦታ የወረደ የሆነ እሷ ኢግኖር እያደረገች አልፈልግም እያለች እሷን ለማስቀመጥና አብሮ ከሱ ጋር ለማቆየት ጥረት እያደረገ ይሄ አብሮ ሊሄድም የማይችል ነገር ነው፣ ሊሆንም የማይችል ነገር። በቃ አንድ ሰው ብቻውን
ሪሌሽንሺፕ ኃላፊነት መሸከም አይችልም። ለሁለት ነው መተጋገዝም አብሮ መሆንም ካለባቸው ሁለታቸው ናቸው የሁለቱን ሪሌሽንሺፕ የሁለቱን ግንኙነት አጠናክረው ይዘው መሄድ የሚችሉት። አሁን ደግሞ የመጣው ራስን ታት ከነበረው ነገር በጣም ከበድ ሊል ይችላል። የእዩ ልጅ የብሩኬ ሆኖ ከተገኘ ወይም ደግሞ እዩ እኔ ምን እንደምላችሁ አላውቅም፣ ትንሽ ፍንጭ ራሱ ካለ የሀይሚ ነገር ሙሉ በሙሉ ሊያበቃለት ይችላል ሙሉ በሙሉ። እኔ አሁን እንዳልኳችሁ ያገኘሁት ነገር አለ። እሱን ነገር ከብሩኬ የሆነ ነገር ከተገኘ አንድ ላይ አጣምረን ወደ ዲኤንኤ ምርመራ ይኬዳል። ያ ምርመራ ውጤት ከመጣ በኋላ ይሄ ነገር መፍትሄ እልባት ያገኛል ማለት ነው። እስካሁን እልባት ሲያገኝ ተዳፍኖ የቀረ ነገር ስለሆነ ከዚህ እኔ ምን እንደምላችሁ አላውቅም። ምክንያቱም ነገሮችን በዚህ ልክ እኔ ለሀይሚ ብቻ ወይም ደግሞ ለብሩኬ ብቻ እየወገንኩ አይደለም። እናንተ ግን ሀይሚን ደግፋችሁ ብሩኬ እንደዛ ሲያደርግ ሴት ሲያመላልስ ሴት ሲቀያይር ምናምን እያላችሁ በጣም ብዙ ስታወሩ ስለነበረ ነው። ምክንያቱም የማይሆን ነገር ስለሆነ ማለት ነው። የማይሆን ነገር ብሩኬ ሴት እየቀያየር ምናምን ብላችሁ ይልት እሺ፣ አሁን እቺ ኢግኖር ማለት ይቅርታ አድርጎ ነገሮችን ማለፍ ነው የሚቀለው። አሁን ላይ ያለው ነገር አሁን ሌላ የባሰ ነገር እየመጣባት ነው። እቺ ልጅ ነገሮችን ለማስተካከልና እሱ ነው ጠንካራ ሆና ካልሆነ ደግሞ ቁርጡን ተናግራ እዚህ ጋር ያለው ነገር ማብቃት ነው። እኔ ፋሚሊ ምን እንደምላላቅ በቃ የሆነ በተናገረ ቁጥር ግለት እየጨመረ ሌላ መስመር ውስጥ ነው የምንገባው። እንግዲህ አሁንም ሀሳብ አስተያየታችሁን ኮሜንት ላይ ማሳወቅ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።